بسم الله الرحمن الرحيم. الحمد لله وحده والصلاة والسلام على من لا نبي بعده وعلى آله وصحبه وبعد. السلام عليكم ورحمة الله وبركاته. مراقي الوعي يميبالون كتاب أرادتنياون كفل زمتنا بإذن الله تعالى. بسم الله. ትንሽ አሞኝ ነበር የቆየሁት አሞኝም ሳይሆን ድምጼም ትክክል አልነበረም ለዚያ ነበር የቆየሁባችሁ ማለት ነው። አራተኛው ክፍል የዛሬው ክፍላችን ምን ይላል መሰላችሁ? الإيمان بالغيب ይላል። ሩቅ በሆኑ የተደበቁ ነገሮች ማመን። አላህ Subhanahu Wa Ta'ala ዱንያን ሲፈጥር ሁለት የተለያዩ ነገሮችን ዱንያ ውስጥ አደረገ። ከነሱ መሃል አንደኛው ዓለሙ ሸሃዳ የሚባል ነው፣ በአይን የሚታይና የሚዳሰስ ነገር። ሁለተኛው ደግሞ ዓለሙል ገይብ ነው፣ የማይታይና ሩቅ የሆነ ነገር ማለት ነው። አላህ በተከበረው ቃሉ ቁርአን ውስጥ ሲናገር الذين يؤمنون بالغيب እነዚያ ሩቅ በሆነው ነገር የሚያምኑ ሰዎች ናቸው በአላህ ያመኑ ብሎ ማለት ብሎ ተናገረ Subhanahu Wa Ta'ala። ገይብ ብሎ ማለት ደግሞ ሸይኻችን እንደተናገሩት كل ما غاب عنك ከእይታህ የተሰወረ ነገር በአጠቃላይ ገይብ ይባላል አለ። ከእይታህ የተሰወረ ነገር ብሎ ማለት ደግሞ ወይ ደግሞ ገይብ ማለት በሁለት ይከፈላል። الغيب النسبي والغيب المطلق። ልቅ የሆነ ሩቅ ነገርና الغيب المطلق። ልቅ የሆነ ሩቅ ነገር ብሎ ማለት ጀነራል የሆነ ነገር ማለት ነው። ማንንም ሰው ሊያውቀው የማይችል በጣም ሩቅ የሆነ ነገር ነው። ለምሳሌ يوم الآخر የአላህ Subhanahu Wa Ta'ala ሲፋቶች አላህ ከነገረን ውጭ ያሉት በአጠቃላይ ለኛ ገይቦች ናቸው። ገይብ ሙጥለቅ ነው፣ ማንንም ሊያውቀው አይችልም። ولكن الغيب النسبي ብሎ ማለት ከፊል ሰዎች የሚያውቁት ከፊሎች ደግሞ የማያውቁት። ለምሳሌ ከባዮሎጂ ጋር ተያይዘው ያሉ ነጥቦችን እዚያው ሴክተር ውስጥ የሚሰሩ ሰዎች ናቸው እንጂ የሚያውቁት የሆነ ኢንጂነር መጥቶ ስለ ሕክምና ሊናገር አይችልም ኢላ ከሚያውቀው ነገር ውጭ ማለት ነው። ያ ነገር እሱ የማያውቀው ነገር በሕክምናው ዓለም ውስጥ ለኢንጂነሩ ምን ይባላል? الغيب النسبي ይባላል። ለሱ ገይብ ነው፣ ለዶክተሩ ደግሞ محسوس ነው፣ የሚዳሰስለት ነገር የሚያውቀው ነገር ነው ለዶክተሩ። ለኢንጂነሩ ደግሞ የሚዳሰስ የሚያውቀው ነገር አይደለም፣ ስለዚህ ገይብ ይባላል ለሱ። ስለዚህ ገይብ በሁለት ይከፈላል፣ الغيب المطلق እና الغيب النسبي። እዚህ ጋር የምንነጋገረው ደግሞ ስለ الغيب المطلق ነው። አላህ Subhanahu Wa Ta'ala ከሰዎች ልጅ ያራቀውና ሊደረስበት የማይችል ሩቅ የሆነ ነገር ነው ማለት ነው። ሸይኻችን ባረከላሁ ፊ ዑምሪሂ ወሐፊظه ምን ይላሉ መሰላችሁ? ومن حكمة الله سبحانه وتعالى أن جعل الغيب مستورا عن البشر። الله سبحانه وتعالى ከሱ ጥበቦች መካከል ገይብ የሚባለውን ሩቅ ነገርን ከሰዎች የሚደበቅ ማድረጉና የሰዎች መፈተኛ መንገድ ማድረጉ። ሰዎች የሚፈተኑት ገይብን በማመን ነው። ምክንያቱም አላህ Subhanahu Wa Ta'ala ሲናገር እኮ ሙእሚኖች ብሎ ማለት እኮ በአላህ ያመኑ ሰዎች ብሎ ማለት እነዚያ በተደበቀና ሩቅ በሆነ ነገር የሚያምኑ ናቸው። ተግባባን? አላህ Subhanahu Wa Ta'ala በነገራቸው ሩቅ በሆኑ ነገሮች የሚያምኑ ናቸው። የውም الآخر ለኛ የተደበቀ ሩቅ የሆነ ነገር ነው። ቀብር፣ عذاب القبر፣ ደጃል እና የመሳሰሉት ነገሮች በአጠቃላይ ለኛ ሩቅ የሆነ ነገር ነው። ولكن رب العزة والجلال ስለነገረን እናምንበታለን። ሙእሚኖች ብሎ ማለትም ደግሞ አላህ የነገራቸውን ነገሮችን በአጠቃላይ ገይብ የሆኑትን የሚያምኑ ናቸው ማለት ነው። ሱብሃንአላህ። ከዚያ በኋላ ምን አለ? والخلاصة أن الإيمان بالغيب يقتضي أن نرجع في معرفة ما لا نعرفه إلى من عرفنا به ثم نصدقه في قوله። የማናውቃቸውን ነገሮች ሁሉንም ነገር አዋቂ የሆነውና ብዙ ነገሮችን ያሳወቀን አምላክ ባሳወቀን መልኩ መከተል ነው። ከገይብ ጋር መስራት ማድረግ ያለብን ነገር የገይብ ነገር ሲነሳ ሩቅ የሆነ ነገር እንዴት ነው የምናደርገው ሲባል አላህ Subhanahu Wa Ta'ala ሁሉንም ፈጥሯል ነው አይደለም? ነዓም። ሁሉን ከፈጠረ ደግሞ ሁሉንም ያውቃል ማለት ነው። ሁሉን ካወቀ ደግሞ እሱ ብቻ ነው ስለ ሁሉም ነገር መናገር የሚችለው ማለት ነው። ስለዚህ አላህ Subhanahu Wa Ta'ala ስለ ገይብ ድብቅ ስለሆኑ ስለ ሩቅ ነገሮች የነገረንን ነገር እናምንበታለን፣ 100% እንቀበለዋለን። የአላህን ንግግር ብቻ እንከተላለን በዚያ ሩቅ በሆነ ነገር። ያ ነው መሆን ያለበት። ወላኪን ብዙ ነጥቦችን ያነሳል ሼኻችን በዚህ ውስጥ ምን አለ? ከአላህ Subhanahu Wa Ta'ala ረሕመት ውስጥ አለ የሱ ባሮች ነገሮችን እንዲያምኑ ብዙ ነገሮችን እንዲቀራረብላቸው ማድረግ። ለምሳሌ ያክል የማናውቀውን ነገር ሊነገረን ሲፈልግ ረብ العزة والجلال በምናውቀው ነገር ምሳሌ ያነሳልናል። እንዲህ ያለን ነገር አትመለከቱም እንዴ? አዎ ይሄን ነገር ስትመለከቱ ይሄን ነገር አስተንትኑ። ይሄን ነገር አላያችሁም እንዴ? እሱን ያደረገው አምላክ ታዲያ ይሄንን ማድረግ አይችልም ትላላችሁ ብሎ
ይጠይቀናል። that means አላህ Subhanahu Wa Ta'ala የሰው ልጆች አላህን እንዲረዱት አላህን እንዲያመልኩት የአላህን Subhanahu Wa Ta'ala ልቅናን እንዲያውቁ መንገዶችን በደንብ አድርጎ አመቻችተዋል ማለት ነው። ያ ብቻ አይደለም ደግሞ አላህ Subhanahu Wa Ta'ala القدر المشترك من الأشياء المخاطبة به አንድ ግለሰብ ከሚነገረው ወይ ደግሞ እኛ የሚነገረንን ነገር ስንረዳ የምንረዳበት መንገድ አለ። ምን መሰላችሁ? አሁን ለምሳሌ የዳይኖሰር እግር ተባልን ለምሳሌ ያክል፣ ወይ ደግሞ ዝሆን አይተን አናውቅም የዝሆን እግር ተባልን። የዝሆን እግር ሲባል ቶሎ አእምሯችን ላይ የሚመጣው የሆነ ዝሆን የሚረግጥበት ነገር ምናምን እንደሆነ ነው አእምሯችን ላይ የሚመጣው ማለት ነው። ይሄ አልቀድሩል ሙሽተረክ የሚባለው ነገር ነው። ዝሆን አናውቀውም ወይ ደግሞ ዳይኖሰርን አናውቅም። እግሩ ግን ሲነገረን እሱ የሚረግጥበት ነገር መሆኑ ገመትን። ወላኪን ያን ነገር ከገመትን በኋላ የዝሆን ጥፍር እንደዚህ ነው፣ የዝሆን ጣት እንደዚህ ነው፣ እግሩ ይሄን ያክል ይሰፋል፣ ይሄን ያክል ይረዝማል፣ የእንትናን እግር ይመስላል ማለት አንችልም፣ ምክንያቱም እስካላወቅን ድረስ። ግን የዝሆን እግር እኮ ዱላ ይመስላል ስንባል ኦኬ ዱላ፣ አዎ ከስሩ ጠፍጠፍ ያለ ዱላ ይመስላል ከተባለ ኦኬ ጣት የለውም ማለት ነው ብለን ይመጣልናል ማለት ነው። ወይ ደግሞ የዳይኖሰር እግር የዶሮ እግር ይመስላል ስንባል ኦኬ ጣቶች 3 ጣቶች ይኖሩታል ማለት ነው። ሜቢ ጣቶቹ ደግሞ እንዲህ ነው የሚከፋፈሉት ብለን ገስ እናደርጋለን። ምክንያቱም በተነገረ ልክ ላይ ቆመም ማለት ነው። ግን ዝሆኑን የፈጠረው አምላክ ዝሆን እግር አለው፣ እግሩ ግን ከምንም ጋር አይመሳሰልም ካለ خلاص ውሃ በላው ማለት ነው። ስለ እግሩ ጉዳይ እግር አለው የሚለውን ነገር መረዳት እንችላለን እንጂ እግር እንዳለው 100% እንረዳለን። እግር አለው፣ አው አለው ማጽደቅም አለብን፣ ምክንያቱም የፈጠረው አምላክ ስለነገረን። ከዚያ ውጭ ግን ያ እግር ምን ይመስላል የሚለውን ነገር መናገር አንችልም። ወሊላሂ المثل الاعلى። አሁን ለምሳሌ ረብ العزة والجلال ከሲፋቶቹ መካከል ብዙ ሲፋዎችን ነግሮናል አላህ Subhanahu Wa Ta'ala። ሲፋው መخلوق አይደለም፣ የአላህ Subhanahu Wa Ta'ala ሲፋ መخلوق አይደለም፣ لأن الله سبحانه وتعالى هو الخالق وليس بمخلوق። የአላህ ሲፋዎች ደግሞ እንዲህ አይነት ሲፋ አለኝ፣ እንዲህ አይነት ባህሪ አለኝ፣ እንዲህ አይነት ምንነት አለኝ ብሎ አላህ Subhanahu Wa Ta'ala ነገረን። እነዚያን ሲፋዎች ከሰው ልጅ ጋር ልናመሳስል እንኳን እንዳንገምት እንዳናስብ ረብ العزة والجلال ምን አለን? ليس كمثله شيء خلاص። የእናንተ ሐሳብ በአጠቃላይ ውሃ በልቶታል ማለት ነው። ምንም መገመት አትችሉም። የሚመስለው ነገር የለም ማለት። የሚመስለው ነገር ከሌለ ከግምት በላይ ነው። አይገመትም፣ አይዳሰስም፣ አይፈተሽም። ወላኪን አላህ Subhanahu Wa Ta'ala በነገረን መልኩ ረብ العزة والجلال Subhanahu Wa Ta'ala ባሳወቀን መልኩ ሲፋ አለኝ ባለ መልኩ ቁርአን ላይ ተናግሯል፣ ሐዲስ ላይ ተናግሯል። ያለውን ሲፋ ያለውን ስሞች እናምንበታለን፣ ትርጉሙን እናውቃለን። አው በደንብ አድርገን አላህ ያሳወቀንን ያክል ያቺ አላህ ያሳወቀንን ትርጉም እናውቃለን። ከዚያ ውጭ ግን የምናውቀው ነገር የለም ማለት ነው። ምክንያቱም ገይብ ስለሆነ የሩቅ ነገር ስለሆነ የሚታወቀው አላህ Subhanahu Wa Ta'ala የነገረን ልክ ብቻ ነው ማለት ነው። ለምን የሚያውቀው አላህ ብቻ ነው፣ እሱ ነው የነገረንና ማለት ነው። ስለዚህ ይሄን ነገር አነሳና ሼኻችን ደግሞ ምን አለ? ደግሞ ባሮች ላይ አሁን ገይብ የሚባለውን የሩቅ ዓለሙን ነገር እንድንረዳ በጣም ከሚረዱን ነገሮች ብሎ ሼኻችን ምን አነሳ? ዘንድሮ የምናገኛቸው ግኝቶች አለ ዓለማችን ላይ አንዳንድ ግኝቶች፣ ምርምሮች ማለት ነው። ሪሰርች ሲደረግ አዳዲስ ነገሮች ይገኛሉ። ግኝቶቹን ተውት እስቲ። የሆነ ሁላችንም የምናውቀውን ነገር ልንገራችሁ። ነብዩ ሰለላሁ ዐለይሂ ወሰለም በረሃ ውስጥ ነበር የተወለደውም ያደገውም። ባህር የሚባል ነገር ነብዩ ሰለላሁ ዐለይሂ ወሰለም በጊዜው እሳቸው ባህርን አልተሳፈሩም፣ አያውቁትምም ሲጀመር። ነብዩ ብቻ አይደሉም፣ አብዛኞቹ ሰሃቦችም ባህርን የተሳፈሩ አልነበሩም። ሐታ ነብዩ ሰለላሁ ዐለይሂ ወሰለም ሐዲታቸው ላይ ሲናገሩ ባህርን ተሳፍረው የመጀመሪያውን እስላማዊ ዘመቻ ያደረጉ ሰዎች አውጀቡ ነው ያለው። ጀነት ዋጅብ ሆነችላቸው፣ ጀነት የግድ ይሰጣቸዋል። ዑመር ረዲየላሁ ዐንሁ ይፈራ ነበር ባህርን። ሐታ ሰሃቦችን እኮ ባህር እንዳትገቡ ብሎ ይከለክል ነበር። ለምን? የኔን ጁንድ ውሃ ውስጥ ጨምሬ እንዲሞትብኝ አላደርግም ብሎ ባህርን ይከለክል ነበር። በስተመጨረሻ ሙዓዊያ ረዲየላሁ ዐኒል ጀሚዕ ዐን ጀሚዕ ሰሃባ እሱ ነበር ባህርን ደፍሮ እንዲገቡ ያደረገው። ምክንያቱም ያውቀዋል፣ ሻም አካባቢ ስለነበር ያውቀዋል ባህር ምን እንደሆነ። እሱ ነበር ደፋርም ነበር፣ በዚህ ነገሮች ላይ ሪስቴከር ነበር። በቃ ይሄን ነገር ችግር የለውም እናድርገውና አጅሩም አለ። ነብዩ ሰለላሁ ዐለይሂ ወሰለም ቃል የገቡት ተሳካላቸው ማለት ነው። ያንን ዘመቻ አድርገው
ስለዚህ አሁን ያለው ነገር ምንድነው? ባህርን የማያውቁ ነብይ አለይሂ ሰላቱ ወሰለም እንዴት አድርገው ነው መረጀል ባህረይን ይልተቂያን በይነሁማ በርዘኹን ላ የብጊያን ሁለቱ ባህሮች መካከላቸው የሚከፍል ድልድይ ሳለ ወይ ደግሞ ከፋይ ሳለ በይነሁማ በርዘኽ ነው የሚለው የሚከፍል ከፋይ አለ ያንን የሚከፍለውን ነገር አይተላለፉም ነው ያለው ይሄ ወደዚህ አይገባም ይሄም ወደዚህ አይገባም ነብዩ ሰለላሁ ዐለይሂ ወሰለም አላዩትም ነበር ያንን ባህር ወላኪን አላህ ነገራቸው ነገሩ በዚያ ጊዜ ቁረይሾች ይስቁባቸው ነበር ማንንም ሰው ያን ነገር ሲሰማ ምንድነው የሚናገረው ወይ ደግሞ ዝም ብሎ እኮ የሚናገረው ብሎ ቀለል አድርጎ ያይ ነበር አሁን ላይ ግን ማይክሮስኮፕ ያስፈልገው ቴሌስኮፕ ያስፈልገው ባህሩ ተገኝቷልም ብዙ ቪዲዮዎችም ተሰርተዋል ሁላችሁም ታውቃላችሁ እሱም ቪዲዮ እዚህ ጋር ለቅላችኋለሁ ይሄንን ባህር ነብዩ ሰለላሁ ዐለይሂ ወሰለም አላዩትም ነበር ግን አላህ Subhanahu Wa Ta'ala ነገራቸው ቴክኖሎጂው እየሰፋ ሲመጣና ባህርን በደንብ አድርገን ያያወቅን ስንመጣ መሳፈር ስንጀምር አየነው ማለት ነው በዚያ ጊዜ የነበሩ ሰዎች የማይመስለውን ነገር እንዴት ሁለት ውሃ ይሄም ውሃ ሆኖ ሳይቀላቀል ሊቀር የማይመስል ነገር አትናገሩ ነበር የሚሉት ሐቂቃው ግን አላህ Subhanahu Wa Ta'ala እኛን አሳይቶናል አይተነዋል ይሄው ባህሩ ይሄን ይመስላል ማለት ነው ስለዚህ እነኚህ ቴክኖሎጂዎች በደንብ ከረዱን ነገሮች አንዱ ነው ማለት ነው ይሄ ማለት ደግሞ አሉ ሼኻችን 49ኛው ገጽ ላይ ሁሉም ሩቅ የሆኑ ነገሮች በአጠቃላይ ይታመናሉ የሆነ ነገር እኮ እንዲህ ሊከሰት ይችላል ተብሎ ሲነገሩላ እመኑ ማለት አይደለም ላ እንደዛ አይደለም ሁሉም ነገር ይታመናል ማለት አይደለም ግን አላህ Subhanahu Wa Ta'ala ሁሉን ነገር አዋቂ መሆኑን ያወቅ አላህ የሚናገረው ነገር ስተት እንደሌለበት ያወቅ ለምሳሌ ያክል ሌሎች እምነት መጽሐፎች እኮ ስትከፍታቸው ራሱ ስህተት በስህተት ናቸው ቁርአንን ግን አይደለም አንድ ሁለት አያ ቀርተህ ይቅርና ሌሎች መጽሐፎችን አሁን 10 ገጽ 12 ገጽ ስታነብ አንድ ስህተት ታወጣለታለህ የሆነ ችግር ታወጣለታለህ የአላህን ቃል ደግሞ ከላይ እስከ ታች ድረስ 30 ጁዝ ማንበብ አይደለም ሲፈትሹ የከረሙ ብዙ ሙስተሽሪቆች አሉ ሊያወጡበት አልቻለም ስህተቱን ስተት መስሏቸው ነገሮችን ይዘው እየሮጡ ሄደው ራሳቸው እንደተሳሳቱ ሲገባቸው ይመለሳሉ ይሄን የመሰለ ሐቅን ያከማቸው የሰበሰበን የአላህ Subhanahu Wa Ta'ala ቃል ከአላህ Subhanahu Wa Ta'ala መምጣቱን 100% እርግጠኛ የሆንበትን ቃል ከሱ የመጣን ሩቅ የሆነ ነገር መቀበል ግዴታ ነው ምክንያቱም እንደማይዋሽ እንደማይሳሳት እርግጠኛ ስለሆንን ሌላው የሩቅ ነገር የሚባለውስ ሳይንሱ ጋር መመጣ ከሆነ ሳይንስ የሩቅ ነገሮችን ይገምታሉ ብዙ ጊዜ እንደሚገምቱት ደግሞ በእርግጥ ያ ነገር ይከሰታል ማለት አይደለም ብዙ ጊዜ ይከሰታል ብለው ተናግረው ሳይከሰት ቀርቷል ያ ነገር ሜይቢ ከመቶ 80% 70% ያን ነገር ቢያገኙ ነው እሱም ደግሞ አንዳንድ ሴክተሮች ላይ ነው ለምሳሌ ያክል አሁን ሜትሮሎጂን የሚናገሩ ሰዎች የአየር ንብረትን ግምት የሚናገሩት መጀመሪያ አይተውት ነው አየሩን አይተው ደመናው ምን ብለው ብዙ ነገሮች ተመዝነው ታይተው ምን ተብሎ በስተመጨረሻ የሆነ ኮንክሉዥን ላይ ይደርሱና ያን ነገር ይነግሩሃል እንዲህ ያን ነገር ሊከሰት ይችላል እንደዚያም ያን ሁሉ ጥናት አድርገው ሲሳሳቱ ብዙ ጊዜ ደርሰንበታል ያ ነገር ሳይከሰት አሁን ብዙ ጊዜ አሁን ፎርካስት የሚለውን አፕሊኬሽን እከታተላለሁ እኔ ያለሁበትን ከተማ ይዘንባል ብሎ ይናገርና አይዘንብም የሚገርመው ነገር ያለሁበትን ኤግዛክትሊ አሁን ሰበርቡ ማለት ነው ይናገርና አይዘንብም ለምን ብለህ ስትመለከት ያን ነገር 100% እርግጠኛ አይደሉም እነሱ ራሳቸው ግን በግምት ነው የተናገሩት የአላህ Subhanahu Wa Ta'ala ንግግር ደግሞ ግምት አይደለም ሳይንስ ከሚያስቃችሁ ነገር የዛሬ 50-60 ዓመት ሲጋራ ምን ያደርጋል ተብሎ ይታመን ነበር ታውቃላችሁ ሲጋራ ሳምባን ያሰፋልና ለስፖርተኞች ይጠቅማል ይባል ነበር ይሄን ነገር ሲሰሙ ብዙ ሰዎች አሁን ይስቃሉ እዚህ ጋር የምትመለከቱትን ፎቶ ከዛ ነው ያመጣሁት ሪሰርች ተደርጎበት ይሄ ደግሞ ማስታወቂያ ሲሰራለት ነው ስፖርተኞች ብስክሌት የሚነዱት ሩጫ የሚወዳደሩት ለሳምባችሁ ንቃት በደንብ እንዲልላችሁ የምትፈልጉ ከሆነ ሲጋራን ተጠቀሙ ይባል ነበር የዛሬ 60 ዓመት ማለት ነው ጥናት ተብሎ ነበር የቀረበው ያም ልክ አሁን ላይ እኮ ስለ ቬፕ የተደረጉ ጥናቶችን ብትመለከቱ የዛሬ 8 ዓመት 9 ዓመት ቬፕ መጀመሪያ የተጀመረ አካባቢ የዛሬ 10 ዓመት አካባቢ ስለ ቬፕ አሁን የሚሳበው ይሄ ኤሌክትሮኒክስ ሲጋራ የሚባለው ማለት ነው የተደረጉ ጥናቶችን ብትመለከቱ እኮ እንዳለ ጥናቱ የሚለው ሪስኩ በጣም ትንሽ ነው ብዙ አይጎዳም እንደ ሲጋራ አይጎዳም ምናምን ነው የሚለው ሲጋራ እንደሚጎዳ አሁን ፓኬቱ ላይ ታገኛላችሁ ያን ነገር ስትመለከት ምን ያህል ሪሰርች የሚባለው ነገር
ፈንድ በተደረገ ቁጥር እንደሚዋሽ ወደ ፈለገበት እንደሚሄድ ውሸታሞች እንደሆኑም ጭምር ያሳያል። ከዚያም ይልቅ ግን የሰው ልጅ ቴክኖሎጂ ወይ ደግሞ ዕውቀት እርግጥ የሆነ ነገር ሳይሆን በግምት የሚሄድ ነገር ነው። የአላህ ስብሓነሁ ወተዓላ ንግግር ደግሞ በግምት ሳይሆን በእርግጠኝነት ሁሉን ነገር የፈጠረው አምላክ ስለሆነ በእርግጠኝነት የሚደርስና የአላህ ስብሓነሁ ወተዓላ ንግግር ትክክል ያልሆነ የማይሳሳት ንግግር መሆኑን አምነናል ማለት ነው። ስለዚህ አሁን ወደ ትልቁ ነጥብ ሊሄድላችሁ። ሰዎች ስለ ገይብ ጉዳይ ሲነሳ፣ ስለ ሩቅ ነገር ሲነሳ በሁለት ይከፈላሉ አለ። ከሁለቱ የመጀመሪያው ሙንኪሮች ማለት ነው፣ ወይ ደግሞ የማይቀበሉ ሰዎች በሁለት ጎራ ነው የሚከፈሉት። የመጀመሪያው ጎራ ምን የሚሉት ናቸው? አንቀበልም የሚሉ ወይ ደግሞ ሰዎች እንዲጠራጠሩ የሚሰሩት ናቸው። እንዴት ተደርጎ ቀብር ውስጥ ገብቶ እንዲህ በመዶሻ ተመቶ እንትን ይደረጋል ይላል እንዴ? ደጃል እንዲህ ይላል እንዴት እንደዚህ ይሆናል ብለው ማጠራጠር የሚፈልጉ ሰዎችን ጥርጣሬ ውስጥ መክተት የሚፈልጉ ሰዎች ናቸው፣ ለራሳቸው ከተጠራጠሩ በኋላ ማለት ነው። እነኚህ አሁን ሸይኻችን ባጭሩ አስቀምጠውታል። ዌስተርናይዜሽን የሚባለው ወይ ደግሞ ሰዎቹ ግሎባላይዜሽን ነው የሚሉት፣ ይሄ ምዕራባዊነት እየተስፋፋ ሲመጣ ቴክኖሎጂ የሚባለው ነገር ምዕራባዊነት ነው አሁን ላይ። ምክንያቱም እነሱ ናቸው ይህን ነገር ፈንድ የሚያደርጉትም የሚከታተሉትም የቴክኖሎጂ ባለቤትም እነሱ ናቸው። የፈለጉትን ሀሳብ ከፍ ያደርጋሉ፣ ያልፈለጉትን ደግሞ ሪስትሪክሽን ያስቀምጡበታል። አለቀ። ስንቶቻችሁ ናችሁ ስለ ፈለስጢን ተናግራችሁ ፌስቡካችሁ ሪስትሪክሽን ውስጥ የገባባችሁ? ስንቶቻችንን ኮመንት ባደረግነው ነገር ብቻ ካፊር የሚለውን ቃል ብቻ በመጻፋችን ወይ ደግሞ እዚህ ጋር አሁን እስራኤል የሚለውን ስም የምጠቅስ ከሆነ እንትነክ ምናምን ነክ በሚል እንትን የሚሉት ማለት ነው። እንኳን የኔ ዩቲዩብ ብዙም አይታወቅም፣ ለዚያ ነው የምናገረው፣ ችግር የለብኝም። ወላኪን ትላልቅ ዩቲዩብ ቻናሎች ላይ ቻናሉን እስከ መዝጋት ሄት ስፒች በሚል ማለት ነው ይካሄድበታል። ለምን ብላችሁ ትመለከቱ፣ እነሱ ናቸው። ዌስተርናይዜሽን ነው ባጭሩ፣ ግሎባላይዜሽን ሳይሆን። ዌስተርናይዜሽኑ አሉ ሼኻችን ከፈጠራቸው ነገሮች አንደኛው ይሄ ነው። ሰዎች ሁሉንም ነገር እንዲጠራጠሩ ነው ያደረጉት። ለምን ሲባል እነሱ ጋር የነበረው ሃይማኖት ምክንያቱም እነሱ ክርስቲያኖች ነበሩ። እነሱ ጋር የነበረው ሃይማኖት ከአቅል ጋር ይጋጭ ነበር። እንዴት ከአቅል ጋር ይጋጫል? ከአቅል ጋር ይጋጫል ሳይሆን ይላተማል። ከአቅል ጋር ብቻ አይደለም፣ ከቴክኖሎጂው ጋርም ዕውቀት ከሚባል ነገር ጋር በአጠቃላይ ይላተማል። ያንን ነገር እንትን ለማድረግ ሲፈልጉ ያን ነገር ምክንያቱም ስንት ሳይንቲስቶች በእነሱ እጅ እንደሞቱ መቁጠር ትችላላችሁ። በኢስላም ሳይንቲስት እንኳን ሊገደል ይቅርና ሙስሊሞች ተባሂ የሚያደርጉበት አንድ ማለት በደንብ ከሚያገዝፉት ከሚያለቁት እናንተን ከሚሉ ሰዎች መካከል የሰው ልጅ የሚጠቅምን ቴክኖሎጂ ለሰው ልጅ ያበረከቱ ሰዎችን ነው በደንብ አድርገው ሙስሊሞች ያከብራሉ። ማክበር ብቻ አይደለም፣ ቦታ ሰጥተው ተንከባክበው እንትን ይሉ ነበር። ዌስተርኑ ዓለም ግን ይሄ የምዕራቡ ዓለም ግን በዚያ ጊዜ ይከተሉ የነበረው ሃይማኖት ክርስትና ስለነበር ካቶሊኮች ነበሩ አብዛኞቹ፣ ከፊሎቹ ፕሮቴስታንት ቢሆኑም ከሃይማኖታቸው ጋር ነገሮችን ያያይዙና በሽታውም የፈጣሪ ቁጣ ነው፣ እንትኑም የእንትን ነው፣ በቃ ሁሉን ነገር ከሃይማኖቱ ጋር ያያይዙና ከሃይማኖቱ ውጭ አንድ ነገር ቢታሰብ ትገደላለህ ወዲያው። ሜይቢ በሳይንቲስት ደረጃ ራሱ ከ126,000 በላይ ሰዎች ተቀጥተዋል፣ አዲስ ነገር ተናገሩ በሚል ማለት ነው። ከነሱ መካከል ደግሞ ከ30,000 በላይ ተገለዋል። ይሄን ደግሞ እኔ የተናገርኩት ሳይሆን በሪሰርች በብዙ ጥናቶች የተቀመጠ ነው። ብዙ ሳይንቲስቶችን በመግደል የሚታወቀው የክርስትና እምነት ነበር በዚያ ጊዜ። ስለዚህ እነሱ እምነት ሃይማኖት የሚባለውን ነገር በአጠቃላይ ተጠራጠሩ። በቃ ኢስላምን አያውቁትም። እነሱ የሚያውቁት ክርስትናን ነው። ክርስትና ደግሞ ዕውቀትን ለመግደል ያልቆፈረው ጉድጓድ አልነበረም በዚያ ጊዜ። ስለዚህ ማድረግ ነበረባቸው እነሱ በክርስትናው እይታ ሁሉንም ሃይማኖት መመልከት ነው። ኢስላምንም ከነሱ ክርስትና አንጻር ያዩትና መጠራጠርም ጀመሩ ማለት ነው። የኛውም ደግሞ እዚያ ጋር ሄዶ 1-2 ቪዲዮ ይመለከትና የሆነ በእንግሊዝኛ የተሰራ ቪዲዮ፣ ሴቷም ደግሞ 1-2 ቪዲዮ ትመለከትና ፌሚኒስት ሆና ትመጣለች። ስለዚህ አሁን ያለው ነገር ምንድን ነው? ያለው ነገር እነኚህ ሰዎች ሼኻችንም እንዳስቀመጡት ከሆነ እነኚህ ይሄን ነገር የሚሰሩ ሰዎች በዌስተርናይዜሽን የተጠቁ የራሳቸው ማንነትም የሌላቸውና እነሱን የሚከተሉ ለራሳቸው ደግሞ ዕውቀትም የሌላቸው ሰዎች ናቸው። ይሄኛው አንደኛው ጎራ ነው። ሁለተኛው ጎራ ደግሞ ማን ነው? ሩቅ የሆኑ ነገሮችን ማጠራጠር የሚፈልገው ሰው ሁለተኛው ጎራ ማን ነው ሲባል
ሩቅ የሆነውን ነገር መጠበቅ አቅቶት ለምሳሌ ያክል አሁን ስለ ቂያማ ነገር ሲነገር የቂያማ ቀን ደርሶ ያን ነገር እስኪያይ ድረስ መጠበቅ አቅቶት በጣም ስለቸኮለ ወደ ምን ገባ? ወደ በሲሕር ማመን፣ በሸይጣኖች ማመን ማለት ሸይጣኖችን እንደ ማምለክ ማለት ነው። አዳዲስ ነገሮችን በቃ እንትን እላለሁ ብሎ ቁርአንና ሐዲስ ላይ ያልተነገሩ ተፍሲሮችን ማምጣት በራሱ መንገድ እየሄደ አዳዲስ ነገሮችን መፈብረክ ጀመረ ማለት ነው። እነኚህ ሁለቱም ስህተት ያለበት መንገድ ነው ብሎ ሼኻችን ተናገሩና ሩቅ የሆኑ ነገሮችን ለማመን ረበል ዒዘቲ ወልጀላል በቁርአንና በሐዲስ ያሳወቀንን ሩቅ የሆኑ ነገሮችን ለማመን እነኚህ 7 ነጥቦች በጣም አስፈላጊ ናቸው አሉ። የመጀመሪያው ነጥብ ሁላችንም ማወቅ ያለብን ነገር ዓለማችን ላይ ያለውን አብዛኛውን ነገር የሰው ልጅ አልደረሰበትም፣ አያውቀውም። ኢቭን አንዳንድ ነገሮችን መኖራቸውን ደርሶበት አሉ የሚለውን ነገር ያውቀዋል። ወላኪን በጥናት ደረጃ ግን ሄዶ እነሱ ጋር መድረስ አልቻለም። በጣም ብዙ ነገሮች ከረጅም ዘመናት በኋላ ተደርሶበታል ተብለው ከተነገረ ከረጅም ዘመናት በኋላ ተደርሶበት ነው የሚገኘውና ማለት ነው። ስለዚህ አሁን ያለው ነገር ምንድን ነው? ተቅሪበን አሁን ያለንበትን ዓለም ራሱ እኮ አሁን ያለንበትን ዓለም ትልቁን ዓለም ተዉት፣ የምንጠጣውን ውሃ በጣም ጥቂቱን አናውቅም። ስለ ውሃ በጣም ብዙ ነገሮች ዓለማችን ላይ ያሉትን ምንነታቸውን አናውቅም። እና ታዲያ ዓለማችን ላይ ያሉ ነገሮችን ምንነት በደንብ አድርገን በቅጡ ሳናውቅ ነው ሩቅ የሆኑ የተደበቁ ነገሮችን ስለ ቂያማ ስለምን ልናውቅ የምንዳዳው? ይሄ የማይታሰብ ነገር ነው ማለት ነው። የማይታሰብ ሩቅ የሆነ ነገር ነው። ሁለተኛው ነጥብ አልዓቅሉ አضعፉ ሚን አን ዩሒጠ ዒልመን ቢኩል ሸይ። የሰው ዓቅል የሰው አእምሮ ሁሉን ነገር ከማካለል በጣም ሩቅ ነው። ማለትም በእውቀቱ ሁሉን ነገር ማካለል አይችልም። ይህን ነገር ደግሞ ከዚህ በፊትም በፓርት 2 ላይ አንስቻለሁ። ሁለተኛው ፓርት ላይ ማለት ሁለተኛ ክፍል ላይ ይህንን መጽሐፍ ላይ በደንብ አንስቼ ስናገርበት ነበር። ሄዳችሁ ማየት ትችላላችሁ። ሶስተኛው ደግሞ አልሐዋሱ ለይሰት ልሚዕያር አልወሒደ ለኢትባት ልአሽያ። ነገሮችን ለማመንና ለመቀበል የግድ ተመርምሮ ያ ነገር መገኘት አለበት የሚለው ነገር ማስረጃ አይደለም። ምክንያቱም ብዙ ያልተመረመሩ የሚደረስባቸው የሚታመኑ ነገሮች ስላሉ። ለምሳሌ ያክል ሊመረመሩ የማይችሉ ሩቅ የሆኑ ነገሮች አሁን ለምሳሌ እንደነ አኺራ፣ እንደነ መላኢካ፣ እንደነ ጅንና የመሳሰሉ ነገሮች ሊመረመሩ ስለማይችሉ ስህተት የማያጋጥመውና የማይዋሽ አካል መጥቶ ከነገረን ኢንተሃል አምር ኸላስ ያን ነገር አምነን መቀበልን ያለብን ማለት ነው። የሚያስብልን ስህተት የማይናገር ተሳስቶ የማያውቅ የማይዋሽ አካል መጥቶ ከነገረን ማንቀበልበት አንዳችን ምክንያት የለም። ያን ነገር የነገረን ደግሞ ከፈጣሪ ዘንድ የተላከ ከሆነስ፣ ፈጣሪ ደግሞ ሁሉን ነገር የፈጠረ አምላክ ሲሆንስ፣ ይሄ ሲሆን ደግሞ ጉዳዩ አለቀ ማለት ነው። ስለዚህ አሁን የማይታዩ ነገሮችን ማመን ትክክል አይደለም የሚለው ከምዕራቡ ዓለም የመጣው አስተሳሰብ ለራሱ ደካማ አስተሳሰብ ነው በራሱ ማለት ነው። የማይታዩ የማይዳሰሱ ነገሮችም ምን ሊደረጉ ይችላሉ ማለት ነው? ሊታመኑ ይችላሉ። ለምን? ትክክለኛ የሆነ ያንን ነገር የሚያውቀው ሲነግርህ ማለት ነው። ያን ነገር አዋቂ የሆነው ሲነግርህ እውቀቱን ሙሉ በሙሉ ትቀበላለህ፣ እውነቱን ትቀበላለህ። አንድ ሰው አይ የግድ የሆነ ነገር በቃ ለማመን ወይ ደግሞ የሆነ ነገር ለመቀበል መታየት አለበት መዳሰስ አለበት የሚል ከሆነ የትኛውን ምርምር ሲደረግ በዓለማችን ላይ ምርምሩ ዓለም ውስጥ ያላችሁ ሰዎች ታውቃላችሁ በደንብ አድርጋችሁ፣ ሃይፖቴሲስ የሚባል ነገር አለ። መጀመሪያ ላይ የምታስቀምጠው መላምት፣ በግምት የሆነ ነገር ታስቀምጣለህ መጀመሪያ። ይሄ ነገር እንደዚህ ሆነ፣ እንደዚህ የሆነው ይሄ ስለሆነ ነው በሚል ታስቀምጥና ያን ነገር ፕሩቭ ታደርጋለህ። ይሄን ነገር ባታምንበት ኖሮ በመነሻ ደረጃ ይሄን አሁን እንዲህ ነው የሚያደርገው ብለህ ሃይፖቴሲሱን ባታምንበትና ወደ ስራ ባትገባ ኖሮ ሃይፖቴሲስ ማድረግማ ሩቅ የሆነ ነገርማ ሙሉ በሙሉ አይቻልም ብለህ የምትዘጋ ከሆነ አደርስበትም አበደን። ምርምሩ ሊካሄድ አይችልም። ምክንያቱም ሃይፖቴሲስ የሚባለው ነገርም ግምት ስለማይቻል ይዘጋል በሩ ማለት ነው። የዓለማችን ምርምር በአጠቃላይ የቆመው በዚህ ነገር ላይ ነው። ለዚያም እኮ ነው አሁን ብላክ ሆል ብለው አሁን ቢግ ባንግ ቲዮሪን አሁን ለምሳሌ ዲፋይን ሲያደርጉ ማንም ሰው ቆሞ ያ ነገር ሲከሰት ያ ትልቁ ፍንዳታ ሲከሰት ቆሞ የተመለከተ ሰው አልነበረም። ግን በመላምት ደረጃ ነገሮችን አስቀምጠው ገሳ አድርገው እየሄዱበት ያሉት። ስለዚህ እነሱ መላምትን ነው እያመኑ ያሉት ማለት መላምትን በግምት ያስቀመጡትን መላምት ነው እያመኑ ያሉት። በመላምት ነው የሚያምኑት በግምት። ያ ግምት ደግሞ ቅድም እንዳወራ ነው ብዙ ጊዜ ዲስፕሩቭ የሚደረግ ነው።
ያ ብቻ አይደለም፣ እውነት ነው ተብሎ ከተቀበሉትና ምርምሩ ካለቀ በኋላ ራሱ ሌላ ተመራማሪዎች እየመጡ እያስተካከሉት በፊት ከነበረው በአጠቃላይ ፊቱን አዙሮ ታገኙታላችሁ። ለምሳሌ ስለ ሲጋራ ጉዳይ ያነሳሁት ነው። መጀመሪያ ላይ የነበረው ምርምር ስለ ሌላ ጉዳይ ነበር የሚያወራው። አሁን ላይ ያለው ምርምር ደግሞ ችግር እንደሚያደርስ ነው። ሲጋራ በደንብ እንደሚጎዳ ነው እንዲሁም ጭራሽ። ስለዚህ ወደ አላህ ቃል ደግሞ ስመጣ መላምት አይደለም የአላህ ቃል እውነትን ነው የሚናገረው። ላ በጥርጣሬ አይደለም። ላ ረይበ ፊህ ነው። ኸላስ የአላህ ንግግር ጥርጣሬ የሌለበት ምን የሌለበት እርግጥ የሆነን ነገር ቆርጦ ነው የሚያስቀምጠው። ያን ነገር ደረስክበት እሰየው መልካም፣ አልደረስክበትም ብዙ ይቀርሃል፣ ሂድ ነው ገና ትደርስበታለህ፣ ትሄዳለህ። ዳሴት ስለዚህ አሁን ያለው ምንድን ነው? ከሳይንሱ ጋር ሊላተሙ ነው ማለት ነው። የግድ ያን ነገር ማየት አለብን የሚሉ መዳሰስ አለበት የሆነ ነገር ሊታመን የሚሉ ሰዎች የሚጋጩት መጀመሪያ ከሳይንሱ ጋር ነው ማለት ነው። የአራተኛው ነጥብ ደግሞ ሼኻችን ያነሱት ምንድን ነው? አልኸበሩ ሳዲቁ መስደሩ ሚን መሳዲር ልማዕሪፋ፣ እውቀትን ከምናገኝባቸው ትላልቅ መንገዶች አንደኛው ምንድን ነው? ትክክለኛ የሆነ ኢንፎርሜሽን ወይ ደግሞ ትክክለኛ የሆነ በእውነት ላይ የተመሰረተ አስተሳሰብና ወይ ደግሞ እውነታ ማለት ነው። ያ እውነታ እውቀት ነው የሚሆነው። ምክንያቱም አንዳንድ ሰዎች ሳይንስን ነው እውቀት ብለው የሚከተሉት። ለምንድነው ሳይንስን እውቀት ብላችሁ የምትከተሉት ሲባል ፕሩፍ ስለተደረገ ወይ ደግሞ ተመርምሎ ስለተገኘ ይልሃል። ገይብ የሚባለው ሩቅ የሚባለው ስትለው ነው። ያንኑ ግለሰብ ደግሞ መተህ ስለ ዳርዊኒዝም ቲዮሪ የምታነሳለት ከሆነ ዳርዊኒዝምማ እውቀት እኮ ነው ይልሃል። ሳይንስ ነው ብሎ ይናገርሃል። ዳርዊኒዝም ሲከሰት ማን ያየው? አንዲት ምርምር ያቺን ነገር ሙሉ በሙሉ ፕሩቭ ማድረግ የምትችልና ምንም ቀዳዳ የሌለበት ምርምር አለ እንዴ ስትለው ማቅረብ አይችልም። አንድ ምርምር ያን ነገር በማስረጃ አስደግፎ የሚያስቀምጥ ምርምር የለም። አንድ ምርምር ነው ያልኳችሁ። ሁሉም አሉባልታ ነው። የዳርዊኒዝምን ቲዮሪ የሚደግፉ ሪሰርቾች አሉባልታዎች ናቸው። ያንን ስላችሁ ሙሉ በሙሉ እነሱ የሚሰሩት ነገር ከዚያ በኋላ በአጠቃላይ ባጢል ነው እያልኩ አይደለም። አንዳንድ የሚጠቅሙ ነገሮችን ሊሰሩ ይችላሉ ለሰው ልጆች ማለት ነው። በቴክኖሎጂ ደረጃ የሰው ልጆች የሚጠቀሙበትን ሊፈጥሩ ይችላሉ። ወላኪን ከዳርዊኒዝም ጋር ተያይዞ የሚመጣው ነገር በአጠቃላይ አሉባልታዎች ናቸው። ብዙ ነገሮች በግኝት ደረጃ ተገኝቷል ብሎ ይመጣና 10 ዓመት ሲቆይ አሁንም ውሸት ይሆናል። የሆነ ጊዜ የሆነ የሰው ልጅ ኒያንደርታል የሚባለውን የሰው ልጆች ፌዞች ውስጥ ከነበሩት መካከል አንደኛው ኒያንደርታል የሚባለው የሰው ዝርያ ነው እነሱ እንደሚሉት። ያ ኒያንደርታል የሚባለው የሱ ጥርስ ተገኘ ተብሎ ተወራ። ከዚያ በኋላ ጥርሱ በስተመጨረሻ ሲመረመር የከርከሮ ጥርስ ሆኖ ተገኘ። የሆነች እንትን አለች የሰው ልጅና እንትን መካከል ሆሞሳፒየንስ ምናምን ብሎ ተነገረ። አንዳንዱን ስም አላነሳም ምክንያቱም እንትን ይላልና እና ሲጣራ ደግሞ ዝንጀሮዎች ሆኑ። ተግባባል። ዝንጀሮና ሰው መሃል የሚባል ነገር አልተገኘም እስካሁን ድረስ። እንዳለ አጥንቶቹ ባለቤት አላቸው። ለባለቤቱ እየገባ ሲመጣ ነገሩ ግን ስቲል እስካሁን ድረስ እንዳለቀለት ሳይንስ ተደርጎ ነው የሚቆጠረው ማለት ነው። ስለዚህ ምንድን ነው ባጢል የሆኑ ብዙ ነገሮችን ተርዊጅ ያደረጉ ኸበር ሳዲቅን ስታገኝ ደግሞ አይ አልተመረመረም ይልሃል ማለት ነው። ሩቅ የሆነ ነገር ከአላህ ዘንድ የመጣው አላህ ደግሞ እንደነገርኳችሁ ነው። እንደነሱ ጥርጣሬ ያለበትን ገና የሚመረመረውን እንትን የሚለውን አይደለም፣ ላ እውቀቱን ነው የሚናገረው። ኸላስ እውቀትን ነው የሚናገረው ረብል ዒዘቲ ወልጀላል ማለት ነው። ስለዚህ ይሄ ነው ያለው ነገር። አምስተኛ ላይ ያለው ምንድነው? ለይሰ ፊ አኽባር الغይብ ማ يضاد احكام العقل። አላህ Subhanahu Wa Ta'ala እኔ በነገራችን ላይ ኢስላም ውስጥ ከተነገሩ ሩቅ ከሆኑ ወይ ደግሞ ሚስጥራት ከሚባሉት ነገሮች መካከል እንደ ሌላው ሃይማኖት አይደለም ኢስላም። አንዳች እንኳን ከሰው ልጅ አቅል ጋር የሚጣረስ ነገር የለም። አሁን አንዱ መጥቶ የሆነ ጊዜ ላይ ምን ይለኛል? ከሰው አቅል ጋር የሚጣረስ መስሎት ነው አላህ ጀነት ውስጥ ወንድ ልጅ እንዲወልድ ያደርጋል የሚል ሐዲስ አለ አለኝ። እና ታዲያ ምን ችግር አለው? ወንድ ልጅ እንዲወልድ አላህ Subhanahu Wa Ta'ala ቢያደርግ ምን ችግር አለው? ማለት አቅልየን ስታስበው ወንድ ልጅ ቢወልድ ምን ችግር አለው ነው? ወይስ መውለድ ውርደት ነው? ካንተ እንትን ስታየው መውለድ ውርደት ነው? እናትህ ተዋርዳለች ማለት አንተ ስትወልድ የሚል ነገር ውስጥ የመጣው ከውዝ እሱ አሁን በሱ ቤት ነገሩን ከአቅል ወጣ ያለ ነገር አድርጎ ነው ያሰበው። حتى ሳይንስ ራሱ እኮ አሁን እኮ ወንድ ልጅ ለማስወለድ አይደል እንደ እየጣሩ ያሉት በጣም እየለፉ ያሉት ለዚያ እኮ ነው። ባይቻላቸውም ረብል ዒዘቲ ወልጀላል ደግሞ አላህ Subhanahu Wa Ta'ala ሁሉን የፈጠረ አምላክ ስለሆነ ምንም ነገር ማድረግ ይችላል። አደርጋለሁ ካለ ያደርጋል። خلاص انتهى الامر። ገባችሁ? ያን ያለው ነገር። ስለዚህ አሁን ከሩቅ ከሆኑ ነገሮች አንዳችም
ለአቅል የሚከብድና ለአእምሮ እንትን የማይመጥን ነገር የለም በኢስላም ውስጥ ነው ያልኳችሁ። በሌላ ሃይማኖቶች ውስጥ እንዲህ ነው ያለው። ሳትፈልጉ ይመጣላችኋል። መጽሐፉን ገለጥ ገለጥ ካደረጋችሁ የሚገርም ነገር ነው ይመጣላችሁ ማለት። ለዚያ ነው አሁን ሰዎቹ ኢስላምን ሊያጠፉ የሚፈልጉትም ለዚያ ነው። ኢስላም ጋር ዘመቻ የከፈቱትም ሌላው ሃይማኖት ላይ ያገኙትን ነገር ማግኘት ሲያቅታቸው በቃ ኢስላም በጦርነቱ ይሻላል በሚል ወደ ጦርነቱ ተገባ ማለት ነው። ስድስተኛው ነጥብ ደግሞ አልወሕዩል ማዕሱም። አልወሕዩ ማዕሱሙን ወልዓቅሉ ገይሩ ማዕሱም። ባለፈው በዓቅል ጉዳይ ላይ አንስተናል። የአላህ ስብሓነሁ ወተዓላ ንግግር፣ የነቢዩ ሰለላሁ ዐለይሂ ወሰለም አሐዲቶች ማዕሱሞች ናቸው፣ ከስህተት የተጠበቁ ናቸው። አላህ ስብሓነሁ ወተዓላ ወማ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩ ዩሓ አለ። ወማ አታኩም ረሱሉ ፈኹዙሁ አለ። ወማ ነሃኩም ዐንሁ ፈንተሁ፣ የከለከላችሁን ተከልከሉ፣ ያመጣላችሁን ነገር ተቀበሉ ብሎን አላህ ስብሓነሁ ወተዓላ። ስለዚህ ከነቢዩ የሚመጣው ከአላህ ስብሓነሁ ወተዓላ ዘንድ የሚመጣው ንግግር በአጠቃላይ ማዕሱም ነው፣ ከስህተት 100% የተጠበቀ ነው። 90% አይደለም፣ ላ 100% የተጠበቀ ነው። ያለው ምኑ ጋር ነው ችግሩ? ያለው አቅላችን ጋር ነው ማለት ነው። እንዲያው ከአቅላችን ጋር ነገሮችን እንትን ማድረግ አቅቶን እንትን የምንል ከሆነ ምክንያቱ ሲባል አቅል ገይር ማዕሱም ነው። ትናንትና የምታስበውን ነገር ዛሬ ላይ አታስብም፣ ዛሬ ላይ የምታስበውን ነገር ነገ ላይ አታስብም። ምክንያቱም የሰው ልጅ አቅል አእምሮ የሚባለው ነገር ኢምፕሩቭ እያደረግክ የምትሄድ እየወደቀ የሚሄድ እየተነሳ የሚሄድ ነገር ነው። ጥሩ ነገር በሰራ ቁጥር ልዕልናው እየጨመረ፣ የዘቀጠ ነገር በሰራ ቁጥር ደግሞ እየወረድክ ከሰው ሊብል እየወጣህ የምትመጣበት ፍጡር ነው ማለት ነው አቅል የሚባለው ነገር። ስለዚህ ያለው ነገር ምንድን ነው? የሰው አቅል የተጠበቀ አይደለም ከስህተት። የአላህ ወሕይ ደግሞ ከስህተት ሙሉ በሙሉ የተጠበቀ ነው። ያልተጠበቀውን ከተጠበቀው ጋር ማወዳደር ደግሞ የአቅልን ጉድለት ያሳያል ማለት ነው። ስለዚህ ምን አለመሰላችሁ ሼኻችን፣ ኢዘን መንሲቡ ተሕኪም ላ ያሕተሚሉ ልፈራገ ወሽጉራ ፈኢማ ወሕዩን ማዕሱሙን አው ዓቅሉን ገይሩ ማዕሱም። ውሳኔ የምናደርግባቸው አቅላችን እኮ ሚዛን አለው አይደል? የሰው ልጅ አቅል ሚዛን አለው። አእምሮ የሚባለው ነገር የሰው ልጅ ሚዛን፣ አቅላችን ውስጥ የሚቀመጠው ሚዛን ቲክቶክ ላይ አንድ ቪዲዮ ሲመጣ ያንን ቪዲዮ አይተን የምንቀበልበት፣ የምናወግዝበት፣ የምናጨበጭብለት፣ የምንደግፍበት ሚዛን አለን አቅላችን ውስጥ። ያ ሚዛን ከሁለት አንዱ ነው የሚሆነው አለ ኸላስ። ከሁለት አንዱ ነው የሚሆነው። ኢማ ከአላህ ዘንድ የመጣ ሚዛን ነው የሚሆነው፣ ኢማ ደግሞ ከሰው ልጅ ዘንድ የመጣ ወይ ደግሞ ከመክሉቅ የመጣ። ከመክሉቅ የመጣው ደግሞ በሁለት ይከፈላል እሱ ራሱ። አንደኛው ከሸይጣን የሚመጣ ሚዛን አለ፣ ወይ ደግሞ አሁን የዌስተርኑ ዓለም በደንብ አድርጎ እያሰራጨልን ያለው ሚዛን አለ። ከሸይጣን ጋር ስለሚሰሩ ነው እነሱ፣ ችግር የለባቸውም ከእነሱ ጋር መስራትም። እነሱ የሚሰጡን ሚዛን አለ። ያ ሚዛን ራሱን የቻለ በስህተት የተሞላ ነው። ሌላኛው የኛ አቅል ሚዛን ነው። እነኚህ የፍጡር ብዬ ሁለቱን ያስቀመጥኩላችሁ እነኚህ ሁለቱ ሚዛኖች ናቸው፣ የአቅላችን ሚዛንና የሸይጣን ሚዛን። የአቅላችን እንደነገርኳችሁ አቅላችን ጎዶሎ ነው። የሆነ ጊዜ ላይ ይሞላል፣ የሆነ ጊዜ ላይ ይጎላል። ሸይጣን ደግሞ ሲጀምር ከስር መሰረቱም የሰው ልጅ ለማጥፋት ገሃነም ለመክተት የማይሆን ነገር በሰው ልጅ ላይ ለመፈጸም ከአላህ ጋር ተዋውሎ ነው የሄደው። አላህ ሱብሓነሁ ወተዓላ ሲያባረረው እኮ እንዲህ ያደርጋለሁ ኢላ ዒባደከ ሚንሁሙል ሙኽለሲን ብሎ የተናገረው። ስለዚህ ያለው ነገር ምንድን ነው? የሰው ልጅ አቅሉ ውስጥ ሚዛን አለ። ያ ሚዛን ሁለት አካልን አይቀበልም፣ አንድ አካል ብቻ ነው የሚቀበለው። አንተ ደግሞ እዚያ ቦታ ማስቀመጥ የምትችለው ለሚዛን የምታስቀምጠው ሁለት አካላትን ነው፣ ወይ ደግሞ ሁለት መመዘኛን ነው። አንደኛው መመዘኛ ከአላህ ሱብሓነሁ ወተዓላ ዘንድ የመጣውን የአላህን ትእዛዝ የነቢዩ ሰለላሁ ዐለይሂ ወሰለም አስተምህሮትን ጨምሮ እነኚህ ነው ሚዛን አድርገህ የምታስቀምጠው፣ ወይ ደግሞ የመክሉቅን ሚዛን ነው ሚዛን አድርገህ የምታስቀምጠው። አንተ ነህ የምትመርጠው ማለት ነው። በስተመጨረሻ ሰባተኛው ነጥብ ላይ ሼኻችን ምን ብለው ነው ያነሱት? የሰው ልጅ በተፈጥሮ ሩቅ የሚባለውን ነገር በማመን ላይ ነው የተፈጠረው። ሲፈጠር ራሱ አፈጣጠሩ ሐታ እነኚህ ሰዎች አሁን ስለ ሩቅ ነገር አናምነው የሚሉት ዌስተርኖችን ራሱ ብትመለከት፣ ምዕራባውያን ራሱ ማለት ነው ዳርዊኒዝምን አቂዳ አድርገው ይዘውታል። አሁን አብዛኞቹ ዳርዊኒዝም የሚባለውን ሳይንስ አድርገው አስቀምጠውታል። በቃ የሆነ ፕሩቭ የተደረገ ነገር አድርገው አስቀምጠውታል። ቅድም ስነግራችሁ ነበር። ይህን ነገር ማን ነው ያየው? ማን ነውስ ያለምንም ጥርጥር ፕሩቭ ያደረገው? የሆነ ግለሰብ ተነሳና The Origin of Species ብሎ የሆነ መጽሐፍ ጻፈ። ቻርልስ ዳርዊን የሚባለው ሰውዬ ማለት ነው። እሱ በጻፈው መጽሐፍ ላይ ተንተርሰው የሆነ ነብይ የነገራቸው ይመስል ያን ነገር አምነውበት እንድታምንበትም ያስገድዳሉ። በነገራችን ላይ የቴክኖሎጂው ዓለም ውስጥ የምትቀመጥ ከሆነ ግዴታ ነው በሱ ማመን። ከማታምንበት ከሆነ አንተ ከእውቀት ጋር ጥላለክ ምናምን ነው የምትባለው። ስለዚህ አሁን ያለው ነገር ምንድን ነው? እነሱ ባጢልን የሆነ ውሸታም የሆነ ግለሰብ የነገራቸውን ውሸት
እውቀት አድርገው ወስደውት አንተ ያመጣኸውን ከአላህ ዘንድ የመጣልህን እውነት እንድትጠራጠር ነው የሚፈልጉት ማለት ነው። እነሱስ ውሸቱን አምነው ተቀብለውታል ዳርዊኒዝምን። ለዚያውም ደግሞ ብዙ ጥናቶች የሚያስዋሹትን ዳርዊኒዝምን ማለት ነው። ብዙ ጥናቶች ያስዋሹታል። እነዚያ ጥናቶች ተቀባይነት የላቸውም። ምክንያቱም ከነሱ አምላክ ጋር ከዳርዊን ጋር ስለሚጋጭባቸው ማለት ነው። እዚህ ያለው ነገር ምንድን ነው? ሁሉ የሚያምንበት አለው። ያኛው በሰው ልጅ አመነ፣ እኛ ደግሞ በፈጣሪያችን አመንም ማለት ነው። በስተመጨረሻ ሼኻችን ምን አሉ? እነኚህ 7 ነጥቦች በደንብ አድርጋችሁ ያዙ። የመጀመሪያው ነገር ምንድን ነው? ገይብ የሆነ ሩቅ የሆነ ነገር ለማመን የሚረዱን 7 ነጥቦች። የመጀመሪያው ብዙም ማናቃቸው ነገሮች አሉ። እኛ የምንኖርበትን ነገር እንኳን የማናውቅ ከሆነ ከኛ ሩቅ የሆነ ነገር ደግሞ ላናውቅ እንችላለን ብለን ማወቅ ነው። ሁለተኛ ነገር ደግሞ የሰው ልጅ አቅል ያን ነገር ሁላ ማዳረስ እንደማይችል በሁለተኛ ክፍል ላይ አንስቼ ተናግሬያለሁ ስለ አቅል ጉዳይ። ሶስተኛ ነጥብ ደግሞ الحواس ليست المعيار الوحيد لإثبات الأشياء ነገሮችን ለማጽደቅ መዳሰስ ብቻ ግዴታ ነው የሚለው ነገር ውሸት እንደሆነ መዳሰስ ብቻ እንዳልሆነ ነገሮች ዕውቀት ከሚገኝባቸው መንገዶች መካከል አራተኛ ላይ ምን ይላል? الخبر الصادق مصدر من مصادر المعرفة ነገሮች ከሚታወቅባቸው መንገዶች መካከል አንደኛው ትክክለኛ የሆነ ኢንፎርሜሽን ማግኘት ነው ስለዚያ ጉዳይ ማለት ነው። አምስተኛው ደግሞ ليس في أخبار الغيب ما يضاد أحكام العقل ከአቅል ጋር የሚጋጭ አንዳችም ሩቅ የሆነ ነገር በኢስላም ውስጥ የለም። ስድስተኛው ደግሞ الوحي معصوم والعقل غير معصوم ወህይ ከአላህ ዘንድ የመጣው የተጠበቀ ነው፣ አቅላችን ደግሞ የተጠበቀ አይደለም ከስህተት ማለት ነው። ስለዚህ ወህይ መከተል እንጂ አቅልን መከተል አያዋጣም የሚለው ነጥብ። ሰባተኛው ነጥብ ደግሞ الإيمان بالغيب فطرة إنسانية በሩቅ ነገር ማመን ሰዋዊ የሆነ ባህሪ ነው። ከዚህ ባህሪ መውጣት አንችልምና ስለዚህ አሁን ሼኻችን በስተመጨረሻ ደግሞ የበለጠ ኢንፎርሜሽን መጨመር የምትፈልጉ ከሆነ ተይሲሩ ለጢፍ المنان في خلاصة تفسير القرآن የሚለውን የሼኽ ኢብን ሳዕዲን ኪታብ ከ231 ገጽ ከ233 ድረስ አንብበዋል። ሁለተኛው ደግሞ ተይሲሩ ከሪም الرحمن في تفسير كلام المنان የሚል እሱም ኢብን ሳዕዲ ነው። ተፍሲር قوله تعالى الذين يؤمنون بالغيب የሚለውን ሱረቱል البقرة ሶስተኛው አያ ላይ ያለውን አያ የሚፈስረውን ቦታ እንትን አድርጉን ያሉት። የኪታቡን አራተኛ ክፍል ጨርሰናል። ኢንሻአላሁ ተዓላ ወደ ቀጣዩ ክፍል የምናልፍ ይሆናል ማለት ነው በኢዝኒላህ። እሱ ደግሞ ስለ ነብዩ ሰለላሁ ዐለይሂ ወሰለም ነብይነት ማስረጃዎችን ነው የሚያቀርበው አራተኛ ክፍል ላይ በኢዝኒላህ ተዓላ። እሱን አብረን አምስተኛ ክፍል ላይ ማለት ነው እሱን አብረን የምንቀጥል ይሆናል በሚቀጥለው ክፍል። ለዛሬው እዚህ ጋር ይብቃን። ባረከላሁ ፊኩም ወአሕሰነላሁ ኢለይኩም። إن أصبت فمن الله وإن أخطأت فمن نفسي ومن الشيطان وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.